እኔ የምላችሁ እውነት ነው እንዴ? እናንተ የመዳም ቅመም የምትባሉት ተገልብጣችሁ ደግሞ የመዳም በጎች ተባላችሁ እንዴ? በእውነት እንደዛ ነው እንዴ? ለካ እናንተ ላባችሁን እንደዚህ ያደረጋችሁ በዚህ የተተኮሳችሁ በዚህ የነደዳችሁ እናንተ ለማንም ሰርግ ያሐዋጥታችሁን ሰርግ የምትደግሱ ሰዎች ናችሁ ወይስ እናታችሁንና አባታችሁን ወንድሞቹን የተሰቃዩትን የተቸገሩትን የራቡትን የምታግዙ ሰዎች ናችሁ? ለራሳችሁ የምትሆኑ ሰዎች ናችሁ? እኔ ትናንትና ሩታና አብርሽን ካን ደስ አላችሁ በጋ ኢቲን ሲንገሄ ጀዳኒን ጀዴ ማለ አኒ እሺ ሐዋጥታችሁ ለነሱ ሰርግ ደግሱ ብያለሁ አላልኩም? እናንተ ሰገጤዎች ማለት ነው። የኛ አሳዳቢዎች ማለት ተሳዳቢዎች እና እናንተ ምን ቤት ናችሁ? አዋጥታችሁ እናንተ የሰው ሰርግ የሚደግሱት ለራሳችሁ ጁልጁስ በጥብጣችሁ ሰርግ ለራሳችሁ ያልደገሳችሁ እኔ በእውነት ይላችኋለሁ ቃንቺ አይደለም ለራሴ ይሆናል ይገባኛል የሚለው ሰርግ ደግሼ አገብቻለሁ። እኔ ቅናት የሚባል ነገር ያለብኝም ግን እናንተ ቆማችሁ የቀራችሁ ሴቶች እግዚአብሔር ምስክሬ ነው እነሱ ዘና ይበሉ ብላችሁ 5 ሳንቲማችሁን አወጣታችሁ እዛ ብላችሁ እዛ ጋር የምትደንሱት እንደው ማለት ነው ሰይጣን ላችሁ ላይ የጨፈረ ይደርና ይዋልባችሁ። በእውነት እንዴ እኔ ራሳችሁን ችሎ ሰርግ ከደገሱ ደስ ይበላችሁ ነው እንጂ ያልኩት ራሳችሁ ሰርግ አውጣታችሁ ደግሱ ብያለሁ። አረ ወደዛ የራሳችሁ ጉዳይ። እኔ ልብስን ተኩሳለሁ እናቴ ብሬን ካገኘው እኔ ልጄንና ባለቤቴን ቤተሰቦቼን ረዳቸዋለሁ። እግዚአብሔር እና መዳም ከመን ላታሪ ዋይኔ ቪዲዮ ሳየው አላመንኩም። እየሳኩ ነበር ብቻ እየገረመኝ ነበር እና አዳም ብቻ አንቺን ጀዝባ ብለንሻል። በውስጥ የመዳም ቅመም ያደረሰችን ቮይስ ነው። አዳምጡት እንድታምኝ ማለት ነው። እኔ ቲክቶክ ተጠቃሚ ያደረጉ ግን ያው ቲክቶክ አያለው እንደዚህ ይከታተላሉ አያለው እንጂ ሌላ ማየው ነገር የለኝም ማለት ነው። እኔ ብር የሚልክ ልጅ አውቃለሁኝና እዚህ 2 ልጆች አሉ 3 ልጆች አሉና ብር ሰብስበን ያው ለበዓል ቤተሰብ ጋር ለመላክ እንደው ቁም ነገር ሰብስበን ለመተራመት ድራም ከዛ ይበልቻለሁ አንደኛው ነካለች ልጅቷ ይሄ ሰርግ አሁን የተጋቡት ማለት ነው። ሲጀመር እና እንደነሱ ነው ለካ እሷ ብሩን የሰባሰበችው ጀዝባ የጀዝባ ዛር። ከዛ አሁን ምን እንዳለች ታውቃለህ? ብሩን ወስጄ እናቴ አንቺ የተቸገረ ዘመድ ስላለሽ ብዬ እኔ ለእናቴ ላክል አመት ባል ብሩን ወስጄ ብቻ ቦይሱ ረጅም ነው እያለች ያለችው እህታችን ብሩን ላብርሽ ላክለት ብላ ሰጠችኝ። እኔ ደግሞ ሳየው እነሱ ነበረና ለቤተሰቦቼ የዶሮ መግዣ ላኩት እና እያስፈራራችኝ ነው ብርጅስቶን ጋር ወይ ደግሞ ሀቢባ ጋር ቀርብሻለሁ ብሩን ካላክሽ እያለችኝ ነው። እና ሱል ምን ላድርግ ብላ ማከረችኝ። እኔ ራሴን አስተያየት ደግ አደረግሽ ብያታለሁ። እናንተስ ምን ትላላችሁ? ኧረ ጌታዬ ሆይ ከነዚህ ህዝብ ውሰደኝ። እሩታዬ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለች ሴት ነሽ። እንደዚህ የምትዩ አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትሉት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች። በጣም ነው የምታስጠሉት። ወላሂ ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል። ሼም ይዟል ማለት አንዳንዴ ታውቃላችሁ። ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። ወዳችኋለሁ፣ ሪስፔክት አድርጋለሁ። አብርሽዬ እሩታዬ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለች ሴት ነሽ። እንደዚህ የምትዩ
አታፍሩ። እኔ እግዚአብሔር ምስክሬ እኔታዬ እኔ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬን የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለች ሴት ነሽ። እንደዚህ የምትዩ አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትል፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላላችሁ። በጣም ነው የምታስጠሉት። ወላሂ ነው የምላችሁ፣ እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ። ይሄ ፊደል የቆጠረ ሰው ይሰማል፣ ሼም ይዟል ማለት። አንዳንዴ ይላቃላችሁ ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። ወዳችኋለሁ፣ ሪስፔክት አድርጋለሁ። አብርሽዬ ሩታዬ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬን የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለች ሴት ነሽ። እንደዚህ የምትዩ አታፍሩ። እኔ እግዚአብሔር ምስክሬ። ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹ መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? 1 ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ 1 ወር ሙሉ ሸፋጣ የሸፈጥንበትን፣ 1 ወር ሙሉ ላይ እታች ያልንበትን፣ 1 ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜናው ጋር ሳራ ነበርኩ። እየሰገጣችሁ